And it's a very dangerous situation because Egypt is not going to be able to live that way. And they'll end up blowing up the dam. And I said it, and I say it loud and clear. They'll blow up that dam. ከዚህ ቀደም በነበራቸው የፕሬዝዳንትነት ስልጣን ዘመን ግብጽ ግድቡን ልታፈነዳው ትችላለች፣ ግብጽ ግድቡን ታፈነዳዋለች፣ ኢትዮጵያ ስምምነት ላይ እንድትደርስ በሞክርም ትላወጣለች፣ በዚህ ምክንያት ብዙ እርዳታ አቋርጠንባቸዋል ሲሉ የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁን ደግሞ ግድቡ ሊመረቅ ሲቃረብ ግድቡን ፋይናንስ ያደረግነው እኛ ነን ማለት ጀምረዋል። ትራምፕ ለመጀመሪያ ጊዜ ፕሬዝዳንት ሆነው አሜሪካን በመሩበት የስልጣን ጊዜ በህዳሴው ግድብ ጉዳይ ኢትዮጵያና ግብጽ ስምምነት ላይ እንዲደርሱ አድርጌ ነበር። ኢትዮጵያ ግን ስምምነቱን ጥላ ወጣች። ያን ግን ማድረግ አልነበረባቸውም። ትልቅ ስህተት ነው የሰሩት። በዚህም ብዙ እርዳታ አቋርጠንባቸዋል። ለስምምነቱ ተገዢ እስካልሆኑ ድረስ ያን ገንዘብ መቼም አያገኙትም ብለው ነበር። ውሃ ወደ ናይል ወንዝ እንዳይፈስ የሚያቆም ግድብ ገነቡ። ግብጽ በዚህ ብትበሳጭ መኮነን የለባትም። ስምምነቱን አፍርሰዋል። ግብጽ በዚህ ሁኔታ መኖር አትችልም። ልታፈነዳው ግብጽ ትችላለች፣ ግብጽ ግድቡን ታፈነዳዋለች የሚል ንግግርም ተናግረው ነበር። እኚሁ ራሳቸው ፕሬዝዳንት አሁን ደግሞ ግድቡን ፋይናንስ አድርገናል የሚል ነገር ይዘው መጥተዋል። ፕሬዝዳንቱ ትላንት ሌሊት በትሩዝ የማህበራዊ ትስስር ገጻቸው ላይ አንድ ጽሑፍ አጋርተው ነበር። አጠቃላይ ጽሑፉ በተለያዩ ሀገራት ሰላም ስለማስፈን ስለሰሯቸው ስራዎች የሚያትትና ለሰሯቸው ስራዎች ግን የኖቤል የሰላም ተሸላሚ መሆን እንዳልቻሉ በመግለጽ የሚያማርር ነው። በዚህ ጽሑፋቸው በግብጽና በኢትዮጵያ መካከል ሰላም እንዲጸና አድርጌያለሁ፣ ግን የኖቤል የሰላም ሽልማት አልተሰጠኝም ብለዋል። የግብጽና ኢትዮጵያን ጉዳይ ያነሱትም በቀጥታ ከታላቁ ህዳሴ ግድብ ጋር በተያያዘ ሲሆን ትራምፕ ኢትዮጵያ እየገነባችው ያለው ግዙፍ ግድብ በጅልነት በአሜሪካ ፋይናንስ የተደረገ ነው፣ ይኸው ግድብ ወደ ናይል የሚፈሰው ውሃ በከፍተኛ ደረጃ እንዲቀንስ የሚያደርግ ነው ብለዋል። አወዛጋቢው ፕሬዝዳንት በተለያየ ጊዜ ምንም ማስረጃ የሌላቸውና ተጨባጭ ያልሆኑ መረጃዎችን በማቅረብ ይታወቃሉ። ታላቁ የኢትዮጵያ ህዳሴ ግድብ ከመነሻው ጀምሮ ሙሉ በሙሉ በሚባል ደረጃ በኢትዮጵያውያን ላብና ሀብት የደም ዋጋ ተከፍሎበት ጭምር በህዝብ መዋጮ መንግሥት በሚመድበው በጀት የተገነባ እንደሆነ የዓለም ህዝብ የሚያውቀው ነው። ይልቁንም ግብጽ ግድቡን ለማስቆም በኢትዮጵያ ሰላም እንዳይኖር በምትሰራው ሥራ፣ በምትሸርበው ሴራና ሐሰተኛ ውንጀላ እንዲሁም በገንዘብ ጭምር የአሜሪካ ባለሥልጣናትን በመደደል ኢትዮጵያ ላይ ጫና እንዲፈጠር ስታደርግ ቆይቷል። ለዚህም ዋና ማሳያ ከወራት በፊት የ11 ዓመታት እስር የተፈረደባቸው የዶናልድ ትራምፕ ሀገር ሰው የአሜሪካው ባለሥልጣንና ተጽዕኖ ፈጣሪው ሴናተር ቦብ ሜንዴዝ ናቸው። ሰውየው ኢትዮጵያ ላይ ጫና እንዲደረግ ከግብጽ ጉቦ ሲበሉ፣ የግብጽን ጥቅም ለማስከበር ከግብጽ ብዙ ብር ሲቀበሉ እንደነበር ተረጋግጦና በሌሎችም የሙስና ወንጀሎች የ11 ዓመታት እስር በአገራቸው ፍርድ ቤት ተፈርዶባቸው ነበር። ሜኔንዴዝ የአሜሪካ ሕግ አውጪ ምክር ቤት ውስጥ የሰሩ በፈረንጆቹ 2020 ላይ በታላቁ የኢትዮጵያ ህዳሴ ግድብ ግንባታ የሶስትዮሽ ድርድር ኢትዮጵያ፣ ግብጽ፣ ሱዳን ላይ በንቃት እንዲሳተፉ የተደረጉ ሰው ናቸው። በወቅቱም ኢትዮጵያ ላይ ከፍተኛ ጫና ሲያሳድሩ ነበር። ይህን ያደረጉትም ከግብጽ ባለሥልጣናት ከፍተኛ መጠን ያለው ገንዘብ ጉቦ ከተቀበሉ በኋላ ነው። የሶስትዮሽ ድርድሩ ወደ አሜሪካ ዋሽንግተን እንዲሄድ ያደረጉት ደግሞ በወቅቱ በመጀመሪያው የፕሬዝዳንት ስልጣን ዘመናቸው ላይ የነበሩት ዶናልድ ትራምፕ ናቸው። በዋሽንግተን በተደረጉት ተከታታይ የሶስትዮሽ ድርድር ላይ ኢትዮጵያ በጫና ወደ ስምምነት እንድትመጣ ግፊት ሲደረግ እንደነበርና ኢትዮጵያ ስምምነቱን አልፈረምም በሚል አቋም መጽናቷ የሚታወቅ ነው። የታላቁ የኢትዮጵያ ህዳሴ ግድብ በመስከረም ወር ይመረቃል ተብሎ ይጠበቃል።